በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀነ ገደብ መቃረቡን ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ አሳሰበ። በፈረንሳይ የተከሰተውን ከፍተኛ ሙቀት ተከትሎ ፓሪስ ውስጥ የመጠጥ ሽያጭ ላይ እገዳ ተጣለ። የተመድ የአቶሚክ ኃላፊ ለኢራን የኒውክሌር ፕሮግራም እጅግ ጠንካራ የማረጋገጫ ስርዓት መዘርጋት አለበት አሉ። ኢራን ከእውቅናዋ ውጭ በሆርሙዝ በኩል የሚደረጉ ጉዞዎች አደገኛ እንደሚሆኑ አስጠነቀቀች። በቬንዙዌላ በደረሰው የመሬት መንቀጥቀጥ የሞቱ ሰዎች ቁጥር ወደ 589 መድረሱንና 2980 ሰዎች መጎዳታቸውን የሀገሪቱ ተጠባባቂ ፕሬዝዳንት አስታወቁ። በሩሲያ ላይ ለ40 ቀናት የተጠናከረ ዘመቻ እንዲከፈት ትዕዛዝ ሰጥቻለሁ ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ ተናገሩ። እስራኤል በደቡባዊ ሊባኖስ የሚገኝ አንድ ከተማ ነዋሪዎች ለቀው እንዲወጡ የሚያሳስብ በራሪ ወረቀት በተነች።